ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ የኢስሬሻ ፋሚሊዎች እንዴት ናችሁ? ልኝ አለሁላችሁ። እኔ ደህና ነኝ አልሐምዱሊላህ። እንዲሁም የእስልምና እምነት ተከታይ ወንድም እህቶቼ በያላችሁበት የዓለም ዳርቻ እንኳን ለኢድ አል አረፋ በሰላም አደረሳችሁ አደረሰን። ኢዱን የሰላም የደስታ የፍቅር አላህ ያደርግልን። እስቲ ዛሬ ምን እየሰራን ነው? አብረን እናያለን። እዚህ ጋር ዶሮ ወጥ ልንሰራ ነው። ይኸውላችሁ እንግዲህ ድንች የገባበት ሽምብራ የገባበት እንቁላል የገባበት ዶሮ ወጥ ልንሰራ ነው እና እዚህ ጋር ዶሮአችን ያውላችሁ ድፍን ዶሮ ሳይገነጣጠል ሳይበለት ምን 12 ብልት ምናምን ነው። እንደዚህ ድፍኑን ተዘጋጅቶ በባህራት የታሸ ያዘጋጅተን በባህራት ታሽቶ ተቀምጧል። በቅመም ታሽቶ ማለት ነው እና ሶስት መሀል እንጠቀጥቀዋለን ዶሮውን። ከዚያ እላችኋለሁ እዚህ ጋር ኃይለኛ ወላፈን እሳት አለ። እንዲህ እየተቀጣጠለ ነው በሙቀቱ። እስኪ ምን ይመስላችኋል? በዚህ ሙቀት ይሄን እሳት ማቀጣጠል በጣም ይከብዳል አይደለም? ስንቶቻችሁ ናችሁ እስቲ ዱባይ ላይ ያላችሁ? በአብዛኛው ልታውቁት ትችላላችሁ። በእርግጥ ይሄን እሳት ገንፎ የሚሰራበት እንዲህ ምሽዊ ምናምን ሲሰራ ጊዜ በዚህ ነው የሚሰራው እና ያው ይሄ አንደኛው ትልቁ ነው ምድጃችን ነው። ትንሿ ደግሞ እዛች ጋለች። እሷ ዛሬ አልተለኮሰችም። ምሽዊና ሀሪስ ሲሰራ ሁለቱ ነገር ስንሰራ ጊዜ ነው የምንለኩሰው። እዚህ ጋር ይኸውላችሁ ምን የመሳሰለ ሙክት የመሰለ እንጨት ተዘጋጅቷለን። ሁሌ በቃ የሆነ ሀሪስ ስንሰራ ምሽዊ ስንሰራ ልሃም ወጥ ስንሰራ ምናምን በዚህ እንጨት ነው የምንጠቀመው ማለት ነው። እና ድባባችን ይሄን ይመስላል። የኢድ ዋዜማ እንደዚህ በሙቀት እየታፈንን እየታሸን ነው እላችኋለሁኝ። እስቲ እንግዲህ ዶሮአችንን እንዴት ነው የምንጨምረው አብረን እናያለን። ተከታተሉን። የታያችሁትኝ ቅላቱ አሪፍ ነው አይደለም? ያውላችሁ ለዚህ ነው እላችኋለሁ። አያችሁት እንዴት እንደሚጠቀጠቅ? እንደዚህ በዚህ መልክ እንዲጠቀጠቅ ይደረጋል። ከዚያም በኋላ እዛ እሳት ውስጥ እንደዛ ይከተታል እላችኋለሁ። ያውላችሁ እንግዲህ አይ ዶሮ ብሎ ዝም ነው እንግዲህ። መጀመሪያ ጀምሮ ግን አልቀረጽኩላችሁም። ያው መዳማችን ትንሽ ከስርስራችን ስለማጠፋ ለመቅረጽ አልተመቸኝም። ለዛ ነው ያላሳየኋችሁ አሰራሩ። እና የተጨማመረው ያው ለውዝ ሙከሰራት ማለት ነው። ሙከሰራት፣ ድንች እና ሳልሳ፣ እንቁላል የተቀቀለ እንደዚህ አብሮ ተቀላቅሎ እንግዲህ እንዲህ ነው የሚሰራው እላችኋለሁኝ። ግን በነገራችን ላይ ሙቀቱ ቅቅል ነው ያደረገን። በጣም ነው የሚቀቅለው። ቤተሰብ ማታ እንዳያችሁት የእነሱን ስንተራመስ አምሽተናል። ዛሬ ደግሞ እስቲ ለምን ለራሳችን እስቲ ለምን ይቅርብን አልንና ይኸው እንግዲህ እንደዚህ ጓደኛ የዳቦ ደፋች አዘገጃጀች። እኛ ያው ትንሽ ውስጥ ስራ በዝቶብን ነበርና ለዚህ አዘገጃጅተናል እላችኋለሁኝ። ለምን ይቅርብን ነው ነገሩና ያውላችሁ ቡናችንን እንደዚህ ጣድ አድርገን እዚች ጋር ይኸውላችሁ ቆሏችን እንዲሁም ደግሞ እንዴት ላሳያችሁ፣ እንዴት ልክፈተው? አተር አልጫ ሰራን። ደሃ ባቅሙ ለምን እንደ ጎረቤት ሳይሆን እንደ ቤቱ ያድራል አይደል የሚባለው? ያው አተር አልጫ ከድንች ጋር ሰራን። እዚች ጋር ደግሞ ክችን ያለች ሽሮአችንን ያማረችን የሀገራችን ሽሮ እንደዚህ ስርት አድርገን አቀራርበናል። እንጀራችንን ገዝተን እላችኋለሁ። ያውላችሁ በዓል እንግዲህ እኛን በዚህ አይነት ሁኔታ እያሳለፍን ነው። ማታ ትላንትና
ትርምስምስ ብለን እየተተራመስን ነበረ። ዛሬ ደግሞ ለምን ራሳችንን ትንሽ ዘና እናረግም አልንና እንደዚህ አቀራርበን ይህን በሚመስል ሁኔታ ዝግጅት አድርገን አቀራርበን እየተዝናናን ነው ከጓደኞቼ ጋራ። አንዳንዴ አንድ ቤት ውስጥ ሌላ ጓደኛ ሲኖር ደስ ይላል። አብሮ የሚሰራ ያው ተስማምቶ የሚኖር ከሆነ ማለት ነው። ተስማምቶ የሚኖሩ ሲሆን ደስ ይላል በጣም እና ተስማምተን ስለሆነ አንዳችን አንድ ነገር ስንሰራ አንዳችን አንዱን ቦታ ሸፍነን ይሄን በመሰለ ሁኔታ እንግዲህ እስከ ዛሬ ያው ስንት አመታችን ነው? 3 አመት ሊሆነን ነው። እንደዚህ እንኳን ብዙ እንትን ብለን አናቅም ነበረ። ዘንድሮ ግን የታባቷልና ይቅርብርብ አርገን ቡናችንን አርገን ፏን በል እስቲ ዛሬን እንኳን ብለን ያው አለም 9 ናት 10 አትሞላም አይደል የሚባለው ስለሆነ እንደዛ እያለን ነው። እና ምን ይመስላችኋል? እስቲ ድሀ ባቀሙ ያውላችሁ ዳቦዬን እንዴት አያችኋትኝ? ምን መሰለች? ናይሎን ስለሸፈንኩት ነው። እሺ ናይሎን ስለተሸፈነ እንዳይደርቅብኝ ሙከይፍ ስለተከፈተ እንዳይደርቅብን ብለን ዳቦ ናይሎን ሸፍነን ነው እና እንደዚህ ዳቦአችንን አዘጋጅተናል። በያላችሁበት እንግዲህ አመት ባለውን የሰላም የደስታ የፍቅር ያደርግላችሁ። ሙስሊም እህት ወንድሞቼ በያላችሁበት አላህ በሰላም ካሰባችሁ ደርሳችሁ ከተመኛችሁ ደርሳችሁ ምኞታችሁ ሞልቶላችሁ በአጭር ጊዜ ለሀገራችሁ ገብታችሁ በሀገራችሁ ላይ ከቤተሰባችሁ ጋር ደግሞ ኢድን የምናከብር አላህ ያደርገን። ሁላችንም ወላሂ በሀገራችን ላይ ኢድን የምናከብር አላህ ያደርገን ኢንሻአላህ እላችኋለሁ ውዶቼ። ወዳችኋለሁኝ፣ አከብራችኋለሁኝ። በያላችሁ በሰላማችሁ ብዝት ይበልልኝ። ሰላሙ አሌይኩም ወረህመቱላሂ ወበረካቱ።